ጣሊያናዊው ሱፐርስታር ሳንድሮ ቶናሊ በክረምት ዝውውር ስሙ ከአርሰናልና ማንሲቲ ጋር ተያይዞ ስለተነሳው ይህን ተናግሯል። በሁለቱ የእንግሊዝ ፕሪሚየር ሊግ ትልልቅ ክለቦች ጋር ስሜ በዝውውር መነሳቱና ሁለቱ ክለቦች እኔን ለማዘዋወር ባላቸው ፍላጎት እውነት ለመናገር ትልቅ ኩራት ይሰማኛል። ሁለቱ ክለቦች በሊጉ ብቻ ሳይሆን በአውሮፓም ካሉ ምርጥ ቡድኖች መካከል ቀዳሚዎቹ ናቸው። ማንቸስተር ሲቲ ታላቅ ክለብ ነው፣ ይህ ምንም ጥያቄ የለውም። እነሱ ስላሳኩት ነገር እኔ በግሌ እጅግ ትልቅ አክብሮት ለማን ሲቲ አለኝ። ነገር ግን የትኛው ክለብ መጫወት ትፈልጋለህ ካልከኝ መልሴ ሁሌም አርሰናል ነው። አርሰናል ቡድን ውስጥ መሆን የምፈልግበት ቦታ ነው። ክለቡ ከቅርብ ዓመታት ወዲህ ምን ያህል ጠንካራ ቡድን እንደሆነ ግልጽ ነው። አሁን እኔ የኒውካስትል ተጫዋች ነኝ፣ ነገር ግን በቀጣይ ምን እንደሚፈጠር ማንም አያውቅም። እኔ ወደዚህ ሊግ ከመጣው ጊዜ ጀምሮ የአርሰናል ፕሮጀክቱ ያላቸው ፍላጎት፣ ሜዳ ላይ የሚያሳዩት አልሸነፍ ባይነት፣ የደጋፊዎቹ ግለትና የኤምሬትስ ስታዲየምን ድባብ ስመለከት ሁሉም ነገር ፍላጎቴን ወደ ሰሜን ለንደን ያመራኛል። የአርሰናልን የመሃል ሜዳ ሚድፊልድ ተጫዋቾችን ሜዳ ላይ ስመለከት እና የተጫዋቾቹን እድገት ለውጥና ክለቡ እየሄደበት የሚገኝበትን ትክክለኛ አቅጣጫ ስመለከት ለእኔ የትኛው ቡድን ይሻልሃል ብትለኝ ለውሳኔ ቀላል ውሳኔ ነው። እኔ የዚህ ቡድን አካል መሆን እፈልጋለሁ። በሚቀጥለው ሲዝን ይህን ጣሊያናዊ የመሃል ሜዳ ሞተር በኤምሬትስ ስታዲየም መመልከት ትፈልጋላችሁ? መልሳችሁ ኮሜንት ውስጥ አስቀምጡልኝ። አብሬያችሁ የቆየሁት እኔ አክሊል ወድባባ ነበርኩ። ይመቻ። ሰበር ዜና። በቀጣይ ዓመት በፕሪሚየር ሊጉ የሚተገበሩ አዳዲስና አስገራሚ የዳኝነት ህጎች ይፋ ተደረጉ። በሚቀጥለው የእንግሊዝ ፕሪሚየር ሊግ የውድድር ዘመን ጨዋታዎችን ለማቀላጠፍና ሰዓት ለመቆጠብ በማሰብ እግር ኳስን ሙሉ በሙሉ ሊቀይሩ የሚችሉ አዳዲስ ህጎች እንደሚተገበሩ ተገልጿል። ህጎቹ ቡድኖችን ክፉኛ የሚቀጡ ሲሆኑ ክለቦች ጨዋታን መልሶ ለመጀመር ሆን ብለው ሰዓት የሚዘገዩ ከሆነ ፍጹም ባልተለመደ መልኩ ለተቃራኒ ቡድን የማዕዘን ምት ያሰጣል። የእጅ ወርወራን ለማውጣት የሚዘገይ ተጫዋች ካለ ወርወራው ወዲያውኑ ተቀምጦ ለተቃራኒ ቡድን ይሰጣል። ተቀያሪ ተጫዋች ሜዳውን በ10 ሰከንድ ውስጥ ለቆ ካልወጣ የሚተካው አዲስ ተጫዋች ወደ ሜዳ ለመግባት 1 ደቂቃ ሙሉ እንዲጠብቅ ይገደዳል። በዚህም ምክንያት ክለቡን ያንን 1 ደቂቃ በ10 ተጫዋቾች ብቻ ይጫወታል። እነዚህ ህጎች በተለይ ሰዓት ለሚያጠፉና ታክቲካዊ ለውጥ ለሚያደርጉ ቡድኖች ትልቅ መቅሰፍት ናቸው። ይህ ህግ ጨዋታውን ያሳምረዋል ወይስ ያበላሸዋል? ምን ትላላችሁ? ሐሳባችሁ ኮሜንት ሴክሽን ላይ አሳውቁኝ። የማንቸስተር ሲቲው ተከላካይ ማርክ ጊሄ ስለ አርሰናሉ ኤቤሬቺ ኤዜ የተናገረው ድንቅ ንግግር። ኤቤሬቺ ኤዜ ድንቅ ተጫዋች ነው። ከመጀመሪያው ቀን ጀምሮ አይቼዋለሁ። እሱ ብዙ ፈተናዎችን ያለፈ ሰው ነው። እዚህ የዓለም ዋንጫ ላይ መገኘቱ ለራሱ ትልቅ ስኬት ነው። ነገር ግን በፓላስ የነበረው እድገት ስመለከት እሱ እውነተኛ ጨዋ፣ አብሮት መሆን የሚያስደስትና በእርግጥም ድንቅ ተጫዋች ነው ብሏል። በፕሪሚየር ሊጉ እንኳን ደስ አለህ አልኩት። የሻምፒዮንስ ሊግ ፍጻሜው በትክክል አልተመለከትኩትም ነበር። ስለሱ ሰምቻለሁ። ነገር ግን ያደረጋቸውን መልካም ነገሮች ለሁሉም ማስታወስ አስፈላጊ ነው። የአርሰናል ደጋፊዎች እሱ መደገፋቸውም በእርግጥ ደስ የሚል ነው ብሏል። የቀድሞ የማንቸስተር ዩናይትድ ሌጀንድ የሆነው ሮይ ኪን ስለ አርሰናል እንዲህ ሲል ይደመጣል። ትላልቅ ክለቦች ከአርሰናል ቤት ዴክላን ራይስን፣ ሳሊባን፣ ማጋሊሽን እንዲሁም ካላፊዮርን የመሳሰሉ ተጫዋቾችን ማስፈረም ይፈልጋሉ። ነገር ግን ከነዚህ ተጫዋቾች አንዳቸውም አርሰናል የመልቀቅ ፍላጎት የላቸውም። እነሱ ሜዳ ላይ ልክ እንደ ቤተሰብ ይጫወታሉ፣ እርስ በርስም ይዋደዳሉ፣ ለማሸነፍ ጥልቅ ጉጉት አላቸው፣ አንድነትም አላቸው። ይህንንም ሁላችንም ተመልክተናል። ለዚህ ክለብ የሚጫወቱት ለገንዘብ ብለው ሳይሆን ለክለባቸውና ደረታቸው ላይ ለተለጠፈው ለሚጫወቱት ባጅ ፍቅር አላቸው። እያንዳንዱ ተጫዋች ለክለቡ ጥልቅ ፍቅር አለው። ለዚህ ነው ይህ የማይክል አርቴታ ቡድን አርሰናል በቀጣይ ዓመታቶች በሊጉ ላሉ ክለቦች ትልቅ ችግር ይሆናል ተብሎም ይጠበቃል።